ስልኬ እየቀስኩ እያለ ወጣብኝና ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አማን ነው ያለው አልሐምዱሊላህ። ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉልኝ። ሰብስክራይብ አድርጉኝ። ግን ባላ ወላሂ ጥሩ ነገር ሰራለሁ እኔ። አንዳንድ የምናገራቸው ነገሮች አሉ በዚህ ጊዜ ቲክቶክ ላይ የሚመላለሱ ነገሮች እኔ ባይሚሮ ላይ የተመላለሱ በጣም አስቸግረውኛል። በዚህ አጋጣሚ ጭንቅላቴ ላይ በጣም ብዙ ብሮች አሉ ማለት ነው እና እነሱን ብር ወደ ባንክ ትራንስፈር ለማድረግ እንዴት ነው ንገሩኝ እስኪ። አንድ ተውቴኝ ያው ሌላ ጊዜ እናወራለን። እና የምነግራችሁ ነገር ቢኖር እኔ ዱባይ ላይ ጅል ያለ አይመስለኝም ነበር። ዱባይ አራዳ በቃ ይወጣላቸው ምን ያሉ የአራድዬ ልጅ ይመስሉኝ ነበረ። ለካ እነሱም ጅል ናቸው። እኔ እውነት ሳውዲ ላይ አሁን ለምሳሌ ሳውዲ ላይ እኔ እውነት ለመናገር በጣም እናደደባቸዋለሁ። በጣም ሞኞች ናቸው። በሴቶቹም አለ በወንዶቹም ሞኝ አለ። ለምን ብላችሁ አንድ ሴት ልጅ ስታገባ የአዳራሽ የምግብ ቢያንስ አሁንም የሱን የቀለበት የጋብቻ ቀለበት የሱንም የሷንም ችላ ሁሉ ነገሯን ችላ ሙሉ ወጪ ችላ ታገባዋለች። እስከ 15,000 ሪያል ምናምን ጨርሳ ልታገባ ትችላለች። ታዲያ ያንን 15,000 ብር ወደ ኢትዮጵያ ብትልከው ዘንጥ ያለ ቤት ወይ መሬት ይገዛላታል። ግን ምን ላችሁ ፈልጌ ነው፣ ከራሷ መሬት የሚበልጥባት ነገር የለም። የራሷ ደስታን የሚበልጥባት ደስታዋን ወደር ቢያደርግላት አሪፍ ነበረ። አሁን እዚህ ጋር እንደዚህ አድርጋ ወጪ አውጥታ ደግሳ 3 ቀን 4 ቀን ምናምን ከዛ በኋላ ወደ ስራ ትሄዳለች። ከዛ በኋላ የእሷ አልጋ ትንሽ እንኳን ሼም ሳይዘው በእሷ አልጋ ላይ ሌላ ሴት የሚያስተኛ ወንድ አለ። በዚህ አጋጣሚ እቺ ሴት ልጅ ልትለያ ትችላለች። እሱ ሳይሆን ባልየው ሳይሆን የሚያሳስባት ለምን እንደዚህ ያደረግኩ ሁሌም ራሷን የምትወቅሰው ሁሌም ከራሷ ጋር የምትጣላው እንዴት እንደዚህ አርግቼ አግብቼ እንደዚህ ወጪ ሙሉ ወጪ ችዬ አግብቼ እንዴት እንደዚህ ያደርገኛል፣ እንዴት እንደዚህ ጥሎኝ ይሄዳል እያለች እያሰበች ራሷን የምትጎዳበት ጊዜ ይመጣል። ሳውዲ ላይ እንደዚህ ናቸው። እኔ ደግሞ ዱባይ ላይ በዚህ ሰሞን የሚወራው ነገር የመዳም ቅመሞች በአጠቃላይ አዋተው ወርቅ ምን እና ልንገርሽ፣ አብርሽና ሩታ አንደኛ ትዳራቸው በአማረ ሁኔታ እንዲዘልቅላቸው ፈልጋለሁ። እኔ ምቀኛ አይደለም ትዳራቸው። ሁለተኛ ደግሞ አንቺ ስታረጊ ለማንም ሰው ስትሰጪ ላንቺ ሰጥቶ መቀበል ያለ ነው። አንቺን ግን ተሳስተሽ የሆነ ቀን አንድ ቀን የሰው ሀገር መቼም አንኖርም እኮ እስከ መጨረሻ ሰው ሀገር ላይ የምንኖርበት ነገር ጉዳይ አይደለም። እንገባለን፣ ወደ ሀገራችን መግባታችን አይቀርም። ወደ ሀገራችን በምንገባበት ጊዜ ያው ዩቲዩበሮችን መንገድ ላይ ነው የምታገኛቸው። እንዳጋጣሚ መንገድ ወይኔ አብርሽ የኔ ቆንጆ በጣም እኮ ነው ወዳችሁ፣ እንዴት ናችሁ? ደህና ናችሁ? አላቅሽም ነው ብትባዩ። ማነሽ አንቺ? ማነሽ? አላቅሽም። አንቺ ጨለለሽ በዚህ ሰንደል ሰክተሽ፣ በዚህ ደግሞ ሎክሻማ ሰክተሽ በእግርሽ መሄድ ስትጀምሪ አላቅሽም ነው ብልሽ። ለምን እንደሆነ ታውቂያለሽ? አንቺ ለራስሽ ኑሪ፣ ሞኛቱኝ። አንቺም እኮ መኖር ያምርሻል፣ አንቺም እኮ ማግባት ያምርሻል። እነሱ አንደኛ ሰርጋቸውን አሪፍ አድርገው አካሄዱ፣ ሁለተኛ ደግሞ ብራቸውን ነው የሚሰሩት። ሁለት አይነት መንገድ ነው እያካሄዱ ያሉት። ገባሽ? ሽቀላም እየሸቀሉ ነው። ዱባይ ሲመጡ እኮ በኪሳራ አይመለሱም። እንደውም ከሰርጋቸው ወጪ በላይ ይዘው ይመለሳሉ። ካወጡት ወጪ በላይ ከኢትዮጵያ ጨምሮ ያወጡት ወጪ ብዙ ወጪ ሊኖር ይችላል፣ እስከ ሜካፕ ጨምሮ ማለት ነው። የኢትዮጵያው ጭምር ነው ወጪያቸውን ላፍ ይዘው የሚሄዱት ማለት ነው። ስራቸውን ነው እየሰሩ ያሉት። እዛ ቲክቶክ ላይ ቁጭ ብለሽ ታፕ አድርጉ። ጊፍቱ የሚሰጣቸው ጊፍት እንደገና አይደለም ጊፍቱ ታዩና እዚህ ጋር ስንት እናዋጣ፣ ስንት እናደርግላቸው፣ ምን እንግዛላቸው ምናምን። ምን አስባለሽ? አንቺ መኖር አትፈልጊም? አንቺ መኖር አትፈልጊም ወይ? አንቺ ደስታ አትፈልጊም ወይ? አንቺ ማግባት አትፈልጊም ወይ? አንቺ መውለድ አትፈልጊም ወይ? አንቺ ትዳር አትፈልጊም ወይ? አብርሽ አንቺ ትዳር ስትይ ያንቺን ሰርግ ሊመጣልሽ ነው? አንቺ ስታገቢ ለአንቺ ሊመጡልሽ ነው? የእነሱ ደስታ የሚያስደስታችሁ ሴቶች ያስደስተናል። እኛ ሴጣን አይደለንም። ሴጣን ነው በሰው ደስታ የማይደሰተው። የሰው ልጅ ይደሰታል። ግን ስታረጊ ልኬታሽን በውደር አድርጊ ነው። እንዳንቺ ያክል መጥፎ ሴቶች ካሉ ያንቺንም አክል ደግሞ ከአንቺም በላይ ደግሞ ጥሩ ሰዎች አሉ። ህይወታቸውን
ቤተሰቦቻቸውን ለወደፊት የሚኖሩበትን ነገር አግብተው መውለድም ስንት ልጆች እንደሚወልዱ ለልጆቻቸው ምን እንደሚያስፈልጋቸው ትዳር ስትይዢ ቁጭ ብለሽ የሚያስፈልግሽ ነገር አንቺ እዚህ ጋር ዛሬ የእሱን ሰርግ መተሽ ስላጨበጨብሽ አይደለም። አዎ በእርግጥ እኛ አታድርጊ አይደለም አድርጊ፣ ችግር የለብንም። ግን 105 ወይም 3 ሴቶች እዚህ ውስጥ ያሉት መጥፎ ማለት ነው። እነዛ ሴቶች ናቸው ጥሩዎቹንም አንገታቸውን ድፍት አድርገው የሚሰሩ ቤተሰብን የሚረዱ ህይወታቸውን የሚያኖሩ ሴቶችን የሚያበላሹ እነዚህ ሴቶች ናቸው። ዱባይ በዚህ አጋጣሚ ፋራ አትመስሉኝም ነበር፣ አራዳ ነበር የምትመስሉኝ። ለካ ፋራ ናችሁ። ለማንኛውም ሰብስክራይብ አድርጉኝ። ተው በቃ ተው። ወንዶቹንም ደግሳችሁ አታግቡ። ኢትዮጵያ ገብተሽ እንኳን ደግሰሽ እውነት ለመናገር እኔ እየመረጥኩላችሁ አይደለም። በዚህ አጋጣሚ ስታገቢ የሰፈርሽን ልጅ አግቢ። ታገባሽ እማይክድሽን ጥሎሽ የማይሄደው ጥሎሽ እንኳን ቢሄድ ምደርሽበትን አግቢ። የማይወድሽን ደግሞ እንዳታገቢ። የሚወድሽን አግቢ። የማይወድሽን ካገባሽ ምክንያቱም ራስ ወዳድ ነሽ። ገብቶሻል? ባይ ባይ። ሰብስክራይብ አድርጉኝ፣ ላይክ፣ ሼር፣ ኮመንት አድርጉኝ። ከዛ በኋላ